ስለ ባንዲራዋ እናውራ እስቲ ሼር አድርጉት ሁሉም ይሰሙ። ምክንያቱም አብዛኞቻችሁ ባለማወቅ ደብሯቸዋል፣ አንዳንድ ደግሞ አውቀው እያቀሳሰሩ ነው። በመጀመሪያ እቺ ባንዲራ አይናችሁ ጨፍናችሁ ስትስሏት ምንድነው የሚታያችሁ? ለኔ የሚታያኝ ነገር ልንገራችሁ። ስዕል ኹምሪ አዮ ምናምን የሚል ዘፈን ሐውልቲ ሰማዕታቶቹ እነዚህ የተሰዉት ሰዎች ተሰልፈው የሚሄዱ ታጋዮች እሷን ከፊት ይዘው እንበር ተጋዳ ላይ የሚል ዘፈን እንባ ለቅሶ መስዋዕትነት ነው የሚታየኝ። ለእናንተስ ምንድነው የሚታያችሁ? ጻፉልኝ። ፋብሪካ ይታያችኋል፣ ልማት ይታያችኋል፣ እድገት ይታያችኋል። ባንዲራዋን ስታዩ ጻፉልኝ። ሲቀጥል ትርጉሟ ምንድነው? የባንዲራዋ ትርጉም ቀዩ ምንድነው? ጦሩ የቢጫ ያለው ምንድነው? ኮከቡ መሃል ላይ ያለው ምንድነው ትርጉሙ? ሌላው ሲቀጥል የትግራይ ህዝብ 50 ዓመት ነው ወይ? የትግራይ ህዝብ የሚባል ነገር ከተፈጠረ 50 ዓመቱ ነው ወይ? ለሺህ ዘመናት የነበረ ህዝብ አይደለም ወይ? ከ2000 ዓመት በፊት የሆነ ስልጣኔ የነበረው ህዝብ አይደለም ወይ? ይህ ነገር ሲምቦሊክ መደረግ የለበትም ወይ ባንዲራው ላይ ብላችሁ ነው የምታምኑት? ነገር ግን እኔ እቺን ባንዲራ እማልወዳት ልንገራችሁ። መጀመሪያ እቺን ንግግር ከመለስ ልጓስ። ባንዲራን በተመለከተ ከባንዲራው በስተጀርባ ያለው አመለካከት ይመስለኛል ወሳኝ። ጨርቁ የሚያመለክተው ነገር ይመስለኛል ወሳኝ። እዚህ ላይ እንዳለው መለስ ባንዲራዋ ሳትሆን ከጀርባዋ ስላለው መልእክት ነው። ጀርባዋ ምንድነው? የዚች ባንዲራ ባለቤቶች ስብሃት ነጋና ዘመድ አዝማዶቹ ናቸው። which means አሁን ትግራይን በጭቆና በመሳሪያ ኃይል እያስተዳድሯት ያሉት ሰዎች። እቺን ባንዲራ ማንነትህ ናት፣ ለዚች ባንዲራ ትሰዋለህ፣ እሷን ከፊት ይዘህ ሙትልኝ ሲሉ ለትግራይ ሙት እያሉ ሳይሆን ወይ እነሱ ለራሳቸው ባንዲራ ለዘመድ አዝማዶቹ ለራሳቸው ነው። ገብቷል? ግን እቺ ባንዲራ የምትመጣው ምን ላይ ነው? ትግል ላይ ነው፣ ሞት ላይ ነው። እነሱ ሲገፉ ሲገፈተሩ እቺን ባንዲራ ይሰጡና ለዚች ባንዲራማ መሞት አለብህ፣ ከዚህ በፊት አባቶችም ሞተዋል ይሏል። አባቶቻችን ለምንድን ነው የሞቱት? እኛስ ለምንድን ነው የምንሞተው? ለዚች ብጣሽ ጨርቅ። ሲጀመር አባቶቻችሁና እናቶቻችሁን ሲጠይቁ እቺ ባንዲራ ስትደረግ ተጠይቃችኋል ወይ? ትወክላችኋለች ወይ እቺ ባንዲራ ስትበሏቸው? ማንም የጠየቀ ሰው የለም። የሆነ ጫካ ላይ ስለዋት በቃ እቺ የትግራይ ባንዲራ ናት አሉ፣ ህዝቡን እንዲቀበል አደረጉት። ለምንድን ነው አባቶቻችን ወይ ስለተሳሳቱ እኛም በስህተት የምንቀጥለው? ተስፋ የምናይባት ባንዲራ ቢሆን ኖሮ እኮ ጥሩ ነበር። ወይ የኛ ባህል፣ ማንነት፣ ታሪክ የምትገልጽ ቢሆን ኖሮ ልንቀበላት እንችል ነበር። እኔ አሁን ዲዛይን አድርግ ባንዲራ ታዲያ ምናምን የምትሉኝ ሰዎች አላችሁ። እኔ ዲዛይነር አይደለሁም። ነገር ግን ፌስቡክ ላይ የሆነ ወዳጅ ለጥፎት ያየሁትን ባንዲራ ላሳያችሁ። ይህ ባንዲራ ይሻላል ከሆኑ ባንዲራ። ትምህርት አለው። ጥንታዊ ስልጣናችን ይገልጻል፣ ልምላሜን ይገልጻል፣ ተስፋ ይገልጻል። እንደዚህ አይነት ባንዲራ ቢሆን አይሻለንም ትላላችሁ? ሰላም ለትግራይ ህዝብ፣ ይመቻችሁ።